ሰላም እንደምን አላችሁ ውድ የሚዲያ ተከታታዮች፣ ዛሬ ደግሞ አዲስ ኤአይ ይዤላችሁ መጥቻለሁ። ይህ ኤአይ ከእስካሁኖቹ ኤአይዎች ለየት ይላል። ማለት ለምሳሌ ከአሁን በፊት የምንጠቀምባቸው ኤአይዎች አሉ። እነሱም ጉግል ጀመናይ እና ቻት ጂፒቲ። ከእነሱ ደግሞ የበለጠና የረቀቀ በአሁኑ ሰዓት ዓለምን እያነጋገረ ያለ ገራሚ ኤአይ መጥቷል። ቻይናዎች የሰሩት በጣም ብዙ ስራዎችን የሚያቀል እንዲሁም ደግሞ ብዙ ስራዎችን የምንሰራበት አፕሊኬሽን ነው። እንዴት እንደምንጠቀመው እንዴት እንደምንሰራበት ዛሬ ምርጥ በሆነ መልኩ አሳያችኋለሁ። ከእስካሁኖቹ ኤአይዎች ለየት አይልም። ግን ለየት የሚለው ምንድን ነው? እናንተ የምታዙትን ነገር ከሌሎቹ ለየት አድርጎ አርቆ ይሰራላችኋል። ለምሳሌ አንድ ዌብሳይት ለራሳችን ልንሰራ ምን ያህል ጊዜ እንደምንፈጅና ምን ያህል ሰዓት እንደምንፈጅ እንዳውቀዋለን። ሲቀጥል ደግሞ አንድ አፕሊኬሽን በራሳችን እንዴት አድርገን መፍጠር እንደምንችል፣ ሲቀጥል ደግሞ እንዴት አድርገን እያመሳሰልን ኮፒ አፕሊኬሽኖችን እየሰራን ቢዝነሳችን ማሳደግ እንደምንችል በዛሬው ቪዲዮ ምርጥ አድርጌ ያሳያችኋለሁ። ቪዲዮውን በጽሞና ተከታተሉኝ። ከመጀመሪያ እስከ መጨረሻው ሳታሳልፉ ተከታተላችሁ ደግሞ እናንተ የራሳችሁን ቪዲዮ ስሩ። ሲቀጥል የራሳችሁን ዌብሳይትና አፕሊኬሽን እየሰራችሁ የተለያዩ ዌብሳይቶችን እየሰራችሁ ተከፋይ እንዲሁም ደግሞ ገንዘብ ማፍራት ትችላላችሁ። መኑ በጣም ገራሚና በጣም ትልቅ ተቀባይነት ያለው አፕሊኬሽን ነው። ታመሰግኑኛላችሁ። ከመጀመሪያ እስከ መጨረሻው በጽሞና ተከታተሉኝ። ኦኬ እንግዲህ በስልኬ ነው የማሳያችሁ። በኮምፒውተር የምትጠቀሙ ካላችሁ ምንም አይነት ልዩነት የለውም። በኮምፒውተር ያው በእንደዚህ አይነት መልኩ ነው የሚያመጣላችሁ። ስልካችን መጀመሪያ ከፍተን ወደ ውስጥ እንገባለን። ስንገባ በእንደዚህ መልኩ ይከፍትልናል። ከዚህ ጋር እንግዲህ ጉግል ክሮምን ነክተን ወደ ውስጥ እንገባለን። ከዚህ ጋር ጉግል ክሮምን ነክተን ወደ ውስጥ ከገባን በኋላ የምንጽፈው ነገር አለ። እሱ ምንድነው? ጂኤልኤም ብለን ሰርች እናደርጋለን። ጂኤልኤም ብለን ሰርች ስናደርግ በእንደዚህ መልኩ ያመጣልናል። ከዚህ ጋር እንግዲህ በእንደዚህ መልኩ ሲያመጣልን ትክክለኛዋን ወይም ደግሞ ዛሬ ልንጠቀምበት ያሰብነውን ሀሪፉን ኤአይ ከታች እናገኘዋለን። ዜድ ዶት ኤአይ የሚለው እዚህ ጋር ያለው ማለት ነው። እሱን አንዴ ክሊክ አድርገን ወደ ውስጥ እንገባለን። ብዙ ታሪክ ብዙ ገራሚ ነገር እየሰራ የምናገኘው ይሄ ኤአይ ነው። ቻይናዎች ነው የሰሩት። እነሱ ቢሰሩትም እንግዲህ እኛ እየተጠቀምን የተለያዩ ነገሮችን ማግኘት እንችላለን። እዚህ ጋር እንግዲህ እንደምትመለከቱት ስንከፍት GLM 5.1 is now available to all coding plan users ይላል። አሁን ይህን አፕሊኬሽን ስንጠቀም ምንም አይነት የኮዲንግ እውቀት ምንም አይነት የፕሮግራሚንግ እውቀት አይጠይቀንም። ዝም ብላችሁ ባላችሁ እውቀት የፈለጋችሁትን ነገር ትጽፉለታላችሁ። አውቶማቲካሊ የፈለጋችሁትን ነገር ጥርትና ግልጽ በሆነ መልኩ ያመጣላችኋል። 5.1 ግን ለመቀየር ከዚህ ጋር ሳይን ኢን የምትላለች እሷን ሳይን ኢን የምትለውን ነክተን ሳይን ኢን እናደርጋለን። ስለዚህ እዚህ ጋር ሜቢ ሌተር እንለዋለን። ከላይ ሳይን ኢን የምትለዋን እንነካለን። ሳይን ኢን የምትለዋን ስንነካት ኮንቲኒው ዊዝን ጎግል የሚላለ ከታች እንደምትመለከቱ፣ ዝቅ ብሎ ደግሞ ኮንቲኒው ዊዝን ኢሜል። በነገራችን ላይ እነዚህ ሁለቱ ልዩነት የላቸውም ማለት ነው። ምክንያቱም ኢሜላችሁ በኮንቲኒው ዊዝን ጎግል በሚለው ይገኛል። ሲቀጥል ደግሞ ኮንቲኒው ዊዝን ኢሜል ስትሉት ደግሞ ወደ ኢሜል ወስዶ ኢሜላችሁን ያስመርጣችኋል። በዋናነት አሁን የሚመከረው ለስራም ደግሞ ግልጽ የሚሆነውና በፍጥነት ተቀባይነት የምናገኝበት ኮንቲኒው ዊዝን ጎግል የሚለው ነው። እሱን ነክተን እንገባለን። ስንገባ በእንደዚህ መልኩ ኢሜላችሁን ያስመርጣችኋል። የኔ ኢሜሎች ብዙ ስራ ያላቸው ቢሆንም በእንደዚህ መልኩ ይመጣሉ። እናንተም የራሳችሁን ኢሜል ያስመርጣችኋል። የራሳችሁን ኢሜል ታስገቡለታላችሁ። ኦኬ በእንደዚህ መልኩ ወደ ውስጥ ያስገባናል። ከዚህ ጋር እንግዲህ ስራዎችን የምንሰራበትን ግልጽ አድርጎ የሚያመጣልን ይሆናል። በነገራችን ላይ ከቻት ጂፒቲ እንዲሁም ደግሞ ጉግል ጀመናይ ላይ የሚያደርገው ነገር ምንድነው? መጀመሪያ የቪዲዮ ኢንትሮ ላይ እንዳወራኋችሁ ነገሮችን ግልጽ አድርጎ ይሰራላችኋል። እንዲሁም ደግሞ ቀልጣፋና ውብ አድርጎ የሚሰራ አፕሊኬሽን ነው። ብትጠቀሙበት አሪፍ ነው። ከታች እንደምትመለከቱት ኮንቲኒው የምትላለች እሷን ኮንቲኒው የምትለዋል አውቶማቲካሊ መንካት ብቻ ነው ሪስፖንሳችን ማለት ነው። ትንሽ ፕሮሰስ ያደርግና በእንደዚህ መልኩ ያስገባናል። ሲያስገባን አሁን ምንድነው ቅድም GLM ስንት ነበር? 5.1 ነበር። አሁን ሞዴል አፕግሬድ ታድርጉ 5.2 አድርጎ አምጥቶልናል ማለት ነው። ከዛ ከታች AI ስላይድስ አፕግሬድድ ኦን ዋን ፕሮምፕት ፉል ፐርሰናላይዜሽን ይላል። ስለዚህ አፕግሬድ ታድርገናል። ይህን ሪስፖንስ መንበረን እንሰጠዋለን። ከታች ኔክስት የምትለዋን በመንካት ሪስፖንስ እንሰጠዋለን። ስንሰጠው በእንደዚህ መልኩ ይመጣልናል። አሁንም ደግሞ ኮንፊርም ብለን ሪስፖንስ እንሰጠዋለን። በቃ ጨረስን። አሁን ምን ማድረግ አለብን? መጠየቅ የፈለግነውን ነገር ጠይቀን የሆነ ነገር ማሰራት አለብን። ለምሳሌ እኔ የራሴን ቻናል ዌብሳይት ላሰራ ፈለኩ ልበል። እናንተ የራሳችሁ ቻናል ዌብሳይት ሊኖራችሁ ይችላል። ስለዚህ ስለ ራሴ ቻናል ዌብሳይት እንዲሰራልኝ ስፈልግ ምን ለዋለሁ? ከዚህ ጋር ሌላ ቦታ እየጻፍኩትን
ኖትቡካችሁ ጽፋችሁ ሊሆን ይችላል፣ ወይም ደግሞ የሆነ ሜሴጅ ላይ ጽፉ ትችላላችሁ። ችግር የለውም። በአማርኛ ጻፉለት፣ ወደ እንግሊዝ ትራንስሌት አድርጋችሁ አምታችሁ ቁጭ ማድረግ ብቻ ነው። አማርኛ ወደ እንግሊዝ እንዴት አድርገን ትራንስሌት እናደርጋለን? ራሱም ያደርጋል፣ ጉግል ክላውድም ያደርጋል፣ ማለት ክላውድም ያደርጋል፣ ጉግል ጀመናይም ያደርጋል። ስለዚህ የጻፋችሁትን አማርኛ ወደ እንግሊዝ፣ ምናልባት እንግሊዝ ከከበዳችሁ ከረብታችሁ አምታችሁ እዚህ ጋር ፔስት ትሉታላችሁ። እንደምትመለከቱት አሁን የኔ እዚህ ጋር ፔስት ላደርግለት ነው ያደረኩት። በእንደዚህ መልኩ መጥቷል ማለት ነው። ሚላል እሺ ክሪት ስታንዲንግ ሞደርን ኤንድ ኢንተራክቲቭ ለስ ፕሮቫይድ ኤንድ ጋይድስ ሪቪውስ ዌብሳይት ፎር ዘ ማይ ዩቲዩብ ቻናል ኔምድ ይልና የቻናሌን ስም አስቀምጦታል። ስለዚህ በዚህ ቻናል ስም አማካኝነት ምርጥ ዌብሳይት እንዲሰራልኝ ያዘዝኩት። ይህን እንግዲህ ሴንት ምልክቷን ነክቼ ሴንት ለታለው ትንሽ ፕሮሰስ አድርጎ ይሰራልናል። ኦኬ እንደምትመለከቱት እንግዲህ ዌብሳይቱን ምርጥ አድርጎ ቀርጾ አምጥቶልኛል። ዌብሳይቱን ምን ነበር ያዘዝኩት? በእኔ ቻናል አዲስ በከፈትኩት በዚህ በዩቲዩብ ቻናሌ አዲስ ዌብሳይት እንዲሰራልኝ ነው። ስለዚህ በቻናሌ መሰረት ምርጥ ዌብሳይት ቀርጾ ሰጥቶኛል። አስቡት እንግዲህ ይህን ዌብሳይት ለማዘጋጀት ባስብ ከ3 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ ፈጅቶብኝ ያንንም ደግሞ ላይሳካ ይችላል። በጣም ብዙ የሚያለፋ ነበር። ዛሬ ግን በዚህ መልኩ ጥርት አድርጎ ራሱ ሰርቶ ይዞልኝ መጥቷል። ወርታች እንደዚህ ስክሮል አድርገው በጣም ገራራሚ ፎቶዎችን እንዲሁም ደግሞ ቪዲዮዎችን እና ቻናሉን የሚመስሉ ነገሮችን አብሮ አያይዞ ዌብሳይቱን በእንደዚህ መልኩ ጥርት አድርጎ ይዞልኝ መጥቷል። ከላይ እንግዲህ ይህን ዌብሳይት ለማውረድ ወይም ደግሞ የሆነ ቦታ ለማስቀመጥ ስትፈልጉ እዚች ጋር እቺ ሼር ምልክት አለች። ሼር ምልክቷን በመንካት ኮፒ ሊንክ የምትላለች። ኮፒ ሊንኳን ነክታችሁ ኮፒ አድርጋችሁ ሄዳችሁ ፋይላችሁ ላይ ማስቀመጥ ትችላላችሁ። ካልሆነ ከዚህ ጋር ደግሞ እቺም ቀስቷን እዚህ ጋር ጎን ያለችውን ስትነኳት ኦፕን ዌብሳይት የሚላለ ኦፕን ብሎ ደግሞ በሰፊው ከፍቶ ይዞት ይመጣል ማለት ነው። ቀደም በዲስክቶፕ ጠበብ ብሎ ነበር፣ አሁን ደግሞ በሰፊው ይከፍትልናል። እንደምትመለከቱት አሁን ዌብሳይቱ በእንደዚህ መልኩ ግልጽ ሆኖ መጥቷል። አንድ ባንድ ወርታች ላሳያችሁ። ከላይ እንደምታዩት የቻናሌን ስም አብሬ ኤዲተር ብሎ አምጥቶታል ከዚህ ጋር ማለት ነው። እዚህ ጋር አብሬ ኤዲተር ብሎ አምጥቶታል። ከዛ ደግሞ የሚሰጠውን ቱቶሪያል እንዲሁም ደግሞ ሪቪው እና የርና ኮንተንቱን ሳይቀር ማለት ነው ወርታች እየወረድን ማየት እንችላለን። እንደምትመለከቱት አሁን ይህን ዌብሳይት ቅድም ብያችኋለሁ ለማዘጋጀት በጣም ብዙ ጊዜና ብዙ ሰዓት ፈጅቶ በዛም ላይ አድክሞኝ ላይሳካም ይችላል እና ፌል ሊያደርግ የሚችልበት ሁኔታ ሊኖር ይችላል። በእንደዚህ መልኩ ቀርጾ ግን ምርጥ አድርጎ አምጥቶልኛል ማለት ነው። ስለዚህ ዌብሳይት በዚህ አፕሊኬሽን እንደዚህ አድርጋችሁ መቅረጽ ትችላላችሁ። አሁን ላይ ዌብሳይቱን እንዴት ነው የሚያሳይ ካላችሁኝ ላይቭ ላይ ነው የሚያሳየው እንግዲህ ዌብሳይቱን ማለት ነው። አሁን ያሉት ላይቭ ላይ ነው። ላይቭ ላይ ቀርጾ በደንብ አድርጎ አምጥቶልኛል። ስለዚህ በእንደዚህ መልኩ ዌብሳይታችሁን ክሪት ማድረግ ትችላላችሁ። ስለዚህ ዌብሳይቱን በዚህ መልኩ ክሪት ካርጋችሁ በኋላ እንዳይጠፋ እና መልሳችሁ ማግኘት የምትፈልጉ ከሆነ እዚህ ጋር ይችን ምልክት ነካ አድርጋችሁ ለብቻ ታስቀምጡታላችሁ። አሁንም መልሰን ደግሞ ምን እናያለን? የአፕሊኬሽን ኮድ እና አፕሊኬሽን ቢልድ የሚደረግበትን ፒዲኤፉን ከሰጠን አፕሊኬሽን ቢልድ ማድረጊያ እንደነ ስኬችዋር እና ቻትጂፒቲ እና ጀመናይን ተጠቅመን ወስደን ቢልድ እናደርገዋለን። አሁን ደግሞ አፕሊኬሽን እንመሰርታለን። ከዛው ጋር እንሄድና ከላይ ሰርች ባሩን መልሰን እንነካለን። ከነካም በኋላ ዜድ ኤአይ የሚለውን ራሱን መንካት እንችላለን። በእንደዚህ መልኩ ራሱን ወደ ውስጥ ያስገባናል። እዚሁ ወደ ኋላ ባክ ብለን እንመለሳለን። ዌብሳይታችን በዚህ መልኩ አይተናል፣ ጨርሰናል። አሁን ደግሞ ምን እናደርጋለን? አፕሊኬሽን እንመሰርታለን። ኮፒ ብየዋለሁኝ። ይህን ኮፒ ያልኩትን መልሼ የማወርድበት መንገድ ይኖራል። ስለዚህ አሁን ደግሞ ምን እናደርጋለን? አፕሊኬሽን ይህን ሴቭ ብዬ አስቀምጬ እወጣለሁ። በመቀጠል ምን እንመሰርታለን? እንዳልኳችሁ አፕሊኬሽን፣ እሱንም በጽሞና ተከታተሉ። ዜድ ኤአይ የምትለዋን እንነካለን። ከነካም በኋላ ትንሽ ፕሮሰስ አድርጎ አሁንም ያስገባናል። እንደዚህ ሲያስገባን እዚህ ጋር እንግዲህ አፕሊኬሽን መጠየቂያ ፕሮንት ያስቀመጥኩበት ቦታ አለ። ልሂድና እሱን ኮፒ ብዬ አምጥቼ እዚህ ጋር ፔስት እንለታለሁ። የምትፈልጉት ከሆነ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ከዛ አምጥቼ አፕሊኬሽን እንዲመሰርትልኝ አደርገዋለሁ።
ከዚህ ጋር ያለችውን ግን አዳዲስ ነገሮችን ስትፈጥሩ የምትመጣ ነገር አለች። እችን ከላይ ነክታችሁ 5.2 ማድረግ እንዳትረሱ። ከታች ደግሞ ዲፕ ሊንክ የምትለዋን ቅድም የነገርኳችኋል እራሷን ማብራት እንዳትረሱ። ከዛ ምታችሁ ፔስት ማለት ብቻ ነው። እዛ ጥያቄውን መስደድ በለው አፕሊኬሽኗን ደግሞ እንደምትመለከቱት እንዴት አድርጎ እንደሚሰራት ማየት ይቻላል። አያችሁ እንዴት ቢልድ የምትደረግበትን፣ ሲቀጥል ደግሞ ኮዷን ሳይቀር ከዛም ላይ የሚያስፈልጋትን ነገር በሙሉ ሙሉውን መረጃ ይዞት ከች ብሏል። በቃ እስከታች መከታተላችሁን እንዳዘነጉ ይኸው ሙሉ የአፕሊኬሽን ዝርዝሯን እየሰራልን ይገኛል። ኦኬ አፕሊኬሽኑ ምንድነው ያልኩት? በእንግሊዘኛ ኢትዮ ቴሌኮም የሚጠቀምባትን ቴሌብር አፕሊኬሽን ቢውልድ የሚደረግባትን አንድ ባንድ ስጠኝ ነው ያልኩት። ከላይ ጥያቄዋ አይቻት። ምናልባት እንግሊዘኛ መጻፍ ካስቸገራችሁ በአማርኛ ጽፋችሁ ወደ እንግሊዘኛ ይተረጉምላችኋል። ቻትጂፒቲ የሚተረጉመዋል፣ ጀሚና የሚተረጉመዋል። ወደ እንግሊዘኛ ተርጉማችሁ አመጣችሁ እዚህ ጋር ፔስት ማድረግ ይችላል። Analyze the Telever mobile app and generate a complete UI UX design inspired by its layout, navigation, colors, and user experience, but create an original design without copying any copyrighted assets. ኮፒራይት ራሱ እንዳይባልብኝ ማለት ነው። ምክንያቱም ከሌላ ቀርቶ ያመጣው ነው ብሎ ዩቲዩብ አውቶማቲካሊ ኮፒራይት ቼክ አግኝቶብኝ እንዳያስወግዱ ቪዲዮ ማለት ነው ያደረኩበት ሁኔታ ነው ያለ። እንደምትመለከቱት እንግዲህ ከዚህ ጀምራል። he is a complex UI UX design specification of a modern ካለ በኋላ ከታች እንግዲህ ዲዛይን ሲስተም ብራንዲንግ ብሎ ከለር ፕላቱን እንዲሁም ደግሞ ታይፕ ፕሮግራፊውን ሁሉንም ነገር ማለት ነው አንድ ባንድ ጥርት ባለ መልኩ እስከታይ አፕሊኬሽኗን ቢውልድ የምትደረግበትን በሙሉ ቅርጽ አድርጎ ይዞልኝ መጥቷል። ይሄው እንደምትመለከቱት አሁን እቺን አፕሊኬሽን አውቶማቲካሊ የአፕሊኬሽን ቢውልድ ማረጃ እነ ስኬጁዋርም አሉ፣ እንዲሁም ደግሞ ቻትጂፒቲም አለ፣ ጀሚናይም አለ። ብትሰጧቸው ምርጥ የሆነ አፕሊኬሽን በዚህ መሰረት ይሰጧቸዋል ማለት ነው። ስለዚህ እንደዚህ አድርጋችሁ የአፕሊኬሽን ቢውልድ ፕሮንቶችንም እንደዚህ ማውጣት ትችላላችሁ። ሌሎችን ስጡኝ ብትሏቸው አሁን በዋናነት አይሰጧችሁም፣ ምክንያቱም አይችሉም። ይሄ ግድ የለበትም፣ ምርጥ አድርጎ ይሰጣችኋል። እንደዚህ እያደረጋችሁ መስራት ትችላላችሁ። እንዴት አድርገን ዳውንሎድ ማድረግ እንችላለን? ከዚህ ጋር እንግዲህ ሸር የሚል ምልክት አለ። እሱን ነክታችሁ ከታች ኮፒ ሊንክ የሚመጣል ኮፒ ትሉታላችሁ። ኮፒ ካላችሁት በኋላ በቃ ኖትቡክም ወስዳችሁ ማስቀመጥ ትችላላችሁ፣ ሌላ ቦታም ወስዳችሁ ማስቀመጥ ትችላላችሁ። እንደዚህ አድርጋችሁ ትጠቀማላችሁ ማለት ነው። እንዲህ አድርጋችሁ ቢውልድ የተደረገበትን ታወጣላችሁ። ላይቭ ላይ እንደዚህ እያደረገ ይሰጣችኋል። ይህን ሲስተም መጀመሪያ ዌብሳይት መመስረት፣ ሲቀጥል ደግሞ የአፕሊኬሽን ቢውልድ ኮንት እንደዚህ ይሰጡናል ማለት ነው። የዛሬው ቪዲዮ ይሄ ነበር። በሌላ ቪዲዮ እስክንገናኝ ላይክ እንዲሁም ሳብስክራይብ፣ የቀረ የምትሉት ሀሳብ አስተያየት ካለ ኮመንት አድርጉኝ። ሰላም ሁኑ። ቻው